የዘላለም ሕይወት ቀርቦላችኋል። መጽሐፍ እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለም። ጉዳዩ በልጁ ማመንና በልጁ አለማመን ነው። ያንተ መንገድ መውጣት፣ ያንተ ተራራ መውጣት ይሄ የመዳን መንገድ አይደለም። መጽሐፍ ቅዱስ የመዳን መንገድ ብሎ የሚያወራው አንድ ጉዳይ ነው። ስለዚህ እኛ የምናወራችሁ ስለዚህ ጉዳይ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ አለ፣ እኔ አለና መንገድ ነኝ አለ፣ እኔ አለ ሕይወት ነኝ አለ፣ እኔ አለ ሕይወት እውነትን መንገድም ነኝ አለ። ስለዚህ እሱ እኔ እውነት ነኝ ካለ ሌላ ሁሉ እውነት አይደለም። እሱ እኔ እውነት ነኝ ካለ ሁሉ ሌላ የምትሰማው እውነት አይደለም። እውነት አንጻራዊ አይደለችም። እውነት አንድ ነው። እውነት አንድ ነው። ለዛ ነው ጲላጦስ የሚባል አንድ ንጉሥ እንደዚህ አለ፣ ኢየሱስ እንደዚህ አለ። ገፋፍተውት ለፍርድ አጠገቡ ከመጣ በኋላ ጲላጦስ እንዲህ አለ፣ ኢየሱስ ከእውነት ሆነ ሁሉ ይሰማኛል ሲል ጲላጦስ እንደዚህ አለ፣ እውነት ምንድን ነው ብሎ ጥያቄ ጠየቀ። ለዛ ነው በየትኛውም ዓለም በፍልስፍና ዓለም የመጀመሪያ ጥያቄያቸው እውነት ምንድን ነው ነው። እኛ ጋር ግን እውነት ትርክት አይደለም፣ እውነት ወሬ አይደለም፣ እውነት ኢየሱስ ነው። እውነት ፐርሰን ነው። ለዚህ ነው ራሱ እንደዚህ አለ፣ እኔ እውነት ነኝ አለ። እውነት ነኝ አለ። ከዚህ መጽሐፍ ውጪ ከኢየሱስ ውጪ ስለ እውነት አውቃለሁ ያለ እንጂ እውነት ነኝ ብሎ የተገለጠ የለም። እውነት እኛ ጋር ሕይወት ነው። ስለዚህ የምንነግራችሁ ከዘላለም ኃጢአት የሚያወጣችሁ እውነት ነው። ይህ እውነት ኢየሱስ ይባላል። ለዚህ ነው እንደዚህ ያለ፣ እኔ የዓለም ብርሃን ነኝ አለ እና የሚከተለኝ ቢኖር ሕይወቱ ብርሃን ይሆንለታል። ጉዳዩ እውነትን የማወቅና የመከተል ነው። ስለ እውነት የምታውቁ ሊሆን ይችላል። ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናውቀዋለን ትላላችሁ። ጉዳዩ ታምኑታላችሁ፣ ትከተሉታላችሁ። ይህ ጉዳይ በጣም ጉዳይ ነው። መጽሐፍ ሲናገር እንደዚህ ይላል በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደዚህ ይላል፣ እውነተኛ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። በኢየሱስ ማመን ኢየሱስን ማወቅ የዘላለም ሕይወት ነው። ስለዚህ እንደዚህ እንላችኋለን፣ ኢየሱስ ይወዳችኋል። ይህ የፍቅር ድምፅ ነው፣ የቁጣ ድምፅ አይደለም፣ ያስፈራራችሁ አይደለም። ወዳጆቼ ሆይ ተወዳችኋል። ኢየሱስ ዋጋ ከፍሎላችኋል። ስለ እናንተ ተገረፈ፣ ተሰቃየ። ከዚህ በላይ ምን ያድርግላችሁ? ወዳጆቼ ሊፈረድባችሁ ኢየሱስ ይወድሻል። ስታምኑ እንዴት ብሎ እንዳለባችሁ ታውቃላችሁ። ስለዚህ በኢየሱስ እመኑ። ምንናገረው አንድ ጉዳይ ነው፣ ኢየሱስ ያድናል። ኢየሱስ ያድናል። መዳን በሌላ በማንም የለም። እውነተኛ እረኛ እረኛ ነው። ጉዳዩ የእረኝነት ጉዳይ ነው። ከኢየሱስ ውጭ ሌላ እረኛ የላችሁ። የተበዘበዛችሁ ነው። በኢየሱስ ካላመናችሁ እረኛ ቀይሩ። እረኛችሁ እሱ ቀማኛ ሌባ ነው። እሱ ሊሰርቅና ሊያርድ ሊያጠፋ የተገለጠ እረኛ ነው። እውነተኛው እረኛ ኢየሱስ ክርስቶስ ነው። ወደዚህ እውነተኛ ወደሆነው እረኛችሁ ነው። እሱ ይወዳችኋል። ለዚህ ነው በሉቃስ ወንጌል ምዕራፍ 15 ላይ አንድ ሰውዬ አንድ ንጉሥ ነበረ። 2 ልጆች ነበሩ። አንደኛው ልጅ በቤት ነበረ። አንደኛው ልጅ ግን ድርሻን አንጣ ብሎ ድርሻውን ተቀብሎ ከአባቱ ተበለለ ይላል። ምክንያቱም ወደ ቤቱ ልመለስ ባሰበ ጊዜ አባቱ ከውሮች እጁ ዘርግቶ ተቀበለው ይላል። እግዚአብሔር በበደለኛ በኃጢአት ስሜት ውስጥ ናችሁ። እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ከኢየሱስ ውጪ የሚያሳርፍ ጌታ የለም። እረፍት አታገኙ። እውነተኛ እረፍት በኢየሱስ ነው የተገለጠው። ስለዚህ ወዳጆቼ እንጠራችኋለን፣ በፍቅር ድምፅ እንጠራችኋለን። ኢየሱስ ይወዳችኋል። ኢየሱስ ዋጋ ከፍሎላችኋል። ኢየሱስ ስለ እናንተ ሕይወቱን መስዋዕት አድርጓል። ወዳጆቼ ሆይ እንደዚህ ያለ መጽሐፍ ሲናገር በዮሐንስ ወንጌል ምዕራፍ 12 ቁጥር 23 ላይ እንደዚህ አለ፣ እውነት እውነት እላችኋለሁ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እቺስ እንደ ቅንጣት ብትሞት ብዙ ፍሬ ታፈራለች፣ ባትሞት ግን ብቻዋን ትቀራለች። ወዳጆቼ እግዚአብሔር አምላክ አንድ ጻድቅ ሕዝብ ላይ ተገልጦ ነበር። አንድ እውነተኛ አንድ ጽድቅ የተገኘበት ኢየሱስ ክርስቶስ ነው። ይህንን ኢየሱስ ክርስቶስን ብዙዎችን ለማዳንና ብዙዎችን ለማጽደቅ ሲፈልግ እሱን በምድር ላይ መስዋዕት አደረገው። በእሱ በኩል እኔና እናንተ ዛሬ በኢየሱስ ክርስቶስ ጸድቀናል። መጽሐፍ ለዛ ነው እንደዚህ አለ፣ ሰው በልቡ ኢየሱስ ጌታ እንደሆነ ሰው በልቡ በአፉ ቢመሰክር ይድናል። መዳን ቀላል ሆኗል። አንደበት ታቀርቧል። ከዚህ በላይ ምን ያደርግላችሁ? ምን ያደርግላችሁ? አንተ እኮ በአንደበት ኢየሱስ ጌታ እንደሆነ አምነህ በአፍህ ብትመሰክር ትድናለህ።